የሩታ ልጅ ያንተ እንዳልሆነ ዜና ሰምተን የመጣ ነው። በቃ መረጃዎችን ጠይቀን ሁሉ ነገሮችን አጣርተን የመጣ ታዲያ እኔ ካልሆነ የሩታ ልጅ የማን ሊሆን ይችላል? እሱ ነው ግራ ያገባን። እኛ መጀመሪያ የሚወራው ወደ ያለ ሩታ የአብርሃም ልጅ አይደለም የሚባል ነገር ስለነበረ ልናጣራ ሲጠይቁን ያገኘነው መረጃ ልጁ ያንተ እንዳልሆነ። ስለምን መረጃ ነው እንዳለን የሰማነው? ልጁ ቁርጥ ራሴን ነው የሚመስለው። ከፈለግ ፎቶ ላሳይ ይችላል። ልጅ ነው በላይ ይሄ ልጅ እንትን ልትለኝ አትችልም። የአብርሽ ጓደኞች ዜና ላይ የሩታ ልጅ ያንተ አይደለም እያሉ ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናቸው? ዛሬ እንግዲህ በአዲስ ቪዲዮ መጥቼላቸዋለሁ። ያው ሳቁ እና አንዳንድ ጊዜ ሰው እኮ ውሸት ለመዋሸት ራሱ በጣም ሰልጥኖ በጣም ትሬዲንግ አድርጎ ነው የሚመጣው ማለት ነው። ጭራሽ የሩታ ልጅ ከቲክቶክ እና ከዩቱብ ሚዲያ አልፎ በዜና ላይ ተዘገበ እያሉን ነው። እና የሩታ ልጅ ያንተ ልጅ እንዳልሆነ ዜና ላይ ሰማን። ውሸታችሁን እንኳን በደንብ አድርጋችሁ እንኳን አሳምራችሁ ተለማምዳችሁበት እንኳን መምጣት ነበረባችሁ። ቢያንስ እንኳን የሩታ ልጅ ያንተ አይደለም በዲኤንኤ አስመረመርን ብትሉት እንኳን አንደኛ ሩታ ልጇን ወልዳ ራሱ 24 ሰዓት አልሆነ ልጇን ታቅፋ ጉያዋ ስር ነው ያለው። እንዴት ብላችሁ ነው የልጁን ናሙና የወሰዳችሁ? የአብርሽ ያው ተኝቶ እንኳን ልትወልዱ ወሽንቱ ምናምኑ ልታገኙ ትችላላችሁ። እና የህፃኑን እንዴት ልታገኙ ቻላችሁ? በዚህ ቅስፈት ውስጥ እንዴትስ አምናል እናንተ ሰጠች? ለአብርሽ እንኳን መስጠት እየሳሳች ነው አጠገቡ ላይ ቁጭ ብላ የሰጠችው ማለት ነው። ምን ጊዜ ነው ሄዳችሁ ከጸጉሩ ላይ ናሙና የወሰዳችሁት? በጣም ነው የሚደብረው። እንደናንተ አይነት ጓደኛ ማለት ነው ቤንዝል ነስንሶ ነበር ማቃጠል ማለት ነው። በሰው ደስታ ላይ እሳት የምትቸልሱት ማለት ነው። የሰው ደስታ የሚያስለቅሳችሁ። ሰው ልጅ ዋሽቶ ያስታርቃል እንጂ ዋሽቶ አይደለም የሚያለያየው ማለት ነው። እስካሁን ድረስ አመት ሙሉ ድንጋይ ትፈለቀላላችሁ እነሱን ለማለያየት ማለት ነው። እናንተ አብርሽን አታገቡት ወይ ሩታን አታገቧት። እንደዚህ የእነሱ መለያየት እንዴት ነው ያስደሰታቸው? በዚህ ናህል ክፋት፣ በዚህ ናህል ምቀኝነት። አኡዝ ቢላሂ ሚነ ሸይጣን ረጂም። እነሱ ገና እንደው ተደስቶ እንኳን ልጁ ራሱ ተደስቶ እንኳን ደስታውን እንኳን አጣጥሞ እንትን አላለ። በዚህን ሰዓት መጥተው ዲኤንኤ ያስመረምረው ያንተ ልጅ አይደለም። ከፈለክ የሰው ልጅ አምነህበት አሳድግ። አኡዝ ሩታ ሲጀመር እንደዚህ አይነት ጋጦጥ ባህሪም የላትም። በአብርሽ ጥፋት ነው። በእንደናንተ አይነት እንዝላልነት ጋጦጥ ጓደኛ ስላለው ነው። እሱም ትዳሩን መምራት አቅቶት ከሌላ ሴት ጋር እየተጃጃለ አልፈልግም ብላ ሄደች። ሴት ልጅ እኮ ቁማር አይደለችም። ቁማር ብቻ ነው ስትበላ መልሰ የምትጫወተው፣ እያለቀስክ መልሰ የምትጫወተው ቁማር ብቻ ነው። ሴት ቁማር አይደለችም። ማንም እየተቀባበላት የምትሉባት ማለት ነው። እንደውም ሩታ ጠንካራ ናት። እንደናንተ አይነት ጓደኛ አሲር ነበር ነስንሳ እንዳልነበረ የምታደርጋችሁ ማለት ነው። እንደዛ ሌላ ሴት ጋር አሻገዳዬ ሲል ምንም አላረገም አብርሽ። ምን ያህል የሴት ልብ እንደሚሰበር አታውቁም። አሁን ደግሞ የምትፈነቅሉት ድንጋይ ስታጡ፣ አሁን በዚህ አጋጣሚ አንድ ሊሆኑ ነው። በቃ አሁን ላይ አንድ ሊሆኑ ነው። እናቲቱም አባቲቱም የእሱ አባትና የእሱ እናቶ አንድ ላይ መሆን አለባችሁ። ልጁ ከቤተሰቦቹ ተለያይቶ ማደግ የለበትም እያሉ ናቸውና እንግዲህ ያው በክርስትና ይታረቃሉ ብዬ ተስፋ አደርጋለሁ። ያው ክርስትና አለ አይደል ክርስቲያኖች ላይ በ40 ቀኑ እና አሁን ያቺን እንትን ለማለት አሁን ላይ ስራቸውን ጀመሩ። በዚህ ቅስፈት ውስጥ በዚህ ዱኩላህ ላዚ ረተው ውሸትን እንኳን ትንሽ ዘገይ ያድርጉት እንዲታወቅባችሁ። እንኳን ትንሽ ሳምንት እንኳን ፈቀቅ አታረቁም። ሲጀመር እኮ ዲኤንኤ ምርመራ ማለት ነው ከወር በላይ ነው የሚቆየው። ውጭ ሀገር እንኳን ሆኖ በ24 ሰዓት ውስጥ አይወጣም። እንኳን ኢትዮጵያ ላይ ሆኖ ማለት ነው። ኢትዮጵያ ላይ ያለ ዶክተር ደግሞ ሲጀመር ቀጣፊ ሌባ ነው። ይሄኔ በጎን የሆነ ነገር ሰጥታችሁ ዝም ብላችሁ እንትን ብላችሁ ነው የዶክተር ፍርማ ነው ዛችሁ የመጣችሁት ማለት ነው። በዚህ ናህል እንደ ውሸት ስትዋሹ ፈጣሪያችሁን አትፈሩ? ለምንድን ነው ቪዲዮ የምትሰሩት? አይዲያ ያጣችሁ የምትሰሩት እኮ አይዲያ ካጣችሁ ሩታ ጋር ሄዳችሁ ራሱ እኮ ብትቀመጡ ያዩላችኋል፣ ሰዎች ያዩላችኋል። እንደዚህ አይነት ለማለያየት ውሸት ልጁን አስደንግጣችሁ ደስታውን ከምትነጥቁት ማለት ነው። በዚህ ናህል እንደዚህ ዘቅጣችሁ ከምትወርዱ
ኧረ እንደው ባለንበት አላህ ይጠብቀን። አላህ ጥሩ ዘመንን ያምጣልን፣ ጥሩን ጊዜ ያምጣልን። ምን ያህል ነው የምትደነግጠው እሷ ማለት ነው። ምን ያህል ነው የምትደነግጠው። አኡዙ ቢላሂ ሚነ ሸይጣን ረጂም። ኧረ ምቀኛ ያሳጣን ነው። ምቀኛ ለምንድን ነው ለሰው ልጅ ምቀኛ የማይተኛው? ለምንድን ነው እነዚህ ሲንግል የሆኑ ወንዶች፣ ሲንግል የሆኑ ሴቶች ባለትዳር ሴቶች ላይ ባለትዳር ወንዶች ላይ የሚያፈጡት? መንጉር ላይ ነው ያለ ነው። በቃ ሰው አሁን ላይ ምንድን እየተስፋፋ ያለው? መለያየት፣ ጸብ፣ ዝሙት። አሁን ላይ ኢትዮጵያ ላይ ያለው አብዛኛው ዩቱበር ማለት ነው 80% በዚህ ነው የሚጓዘው ማለት ነው። የመጨረሻ ዘመን ላይ ነው የደረስነው ሳናቀው። እኛንን የቀደምነው ወላ ዘመኑ ነው የቀደመን? ወላሂ እውነቴን ነው የምላችሁ። በቃ ሰው እናንተን ለመጣል የማይፈነቅለው ድንጋይ የለም። በቃ የእናንተን ህይወት ለማመሰቃቀል ለፍታችሁ ደክማችሁ ያፈራችሁትን ንብረት ያፈራችሁትን ህይወት ያቋማችሁትን ትዳራችሁን ለማፍረስ ወላሂ ሰው እንቅልፍ አይተኛም። ለምን እንደሆነ አላውቅም። እናንተ ስትስቁ ስንቱ ያለቅሳል። ለምን ሳቀች? ለምን ተደሰተች? ለምን አለፈላት? እረ ተው፣ ሰጪውም ነሺውም አላህ ነው። በእንደዚህ አይነት ምቀኝነት እኔ እኮ አንድ ሰው ቢያልፍለት እኮ ለብቻው አይኖርም። ለሌላ ሰው ደግሞ ይረዳል እኮ። ሌላን ሰው ያለቀሰ እንባ ያብሳል እኮ። በዚህ ያህል ክፋትን አትዝሩ ባካችሁ። ለትውልድ አስቡ። ትውልድ ከእናንተ ብዙ ነገር ይማራል። በዚህ አይነት ቅስፈት ዜና ላይ ያየው ልጁ ያንተ አይደለም ብለህ እንደዚህ አይነት በሬ ወለድ ውሸት እዘህ ስትመጣ ትንሽ አታፍርም? አንተን የመሰለ ጋንድያ በሬ ማለት ነው።